ድሮ ችግር ያፈላስፋል ሲባል እኔ አላምንም ነበርና ግን ይሄው አየላችሁ የተፈላሰፍኩ ነው እኔ ራሴ። ትላንትና እሁዴ እንግዲህ በጣም ደክሞኝ ስራ በጣም ቢዚ ነበርኩኝና በጣም ራበኝና ምን ልብላ ግራ ሲገባኝ ፊት ለፊቴ ምስር ሳይ እንዴ ለምን ምስር ቀቅዬ ለምን በቀላሉ ዝም ብዬ ቀላቅዬ አልበላም አልኩኝ። እንደምታይ ቀቅዬው በጭልፋ ደህና አድርጌ በትኩስነቱ በደንብ አድርጌ ደፈጠጥኩት። ከዛ በርበሬ ጨው እና ዘይትን ያደረኩበት ማለት ነው። በጣም ነው የሚጣፍጠው። የወይራ ዘይት ካላችሁ ቃናው የምትወዱ ከሆነ የወይራ ዘይት አድርጉበት። በቃ ታውቃላችሁ በጣም የሚያጣፍጠው ምግብ እና በቃ እንዴት እንደሚጣፍጥ እኔ አስቤው አይደለም የሰራሁት። ሲሰራም አይቻላቅም ምንም በቃ እንደዚህ መጣልኝ፣ ሰራሁት፣ ሞከርኩት። እንዴት እንደሚጣፍጥ ጌታን ሞክሩት ወድሳላችሁ ማለት። በተለይ አሁን ሽንኩርት ከትፌ አቁላልቼ ምናምን ጊዜ ከሌላችሁ ከደከማችሁ ምናምን እንደዚህ አይነት ቀለል ያሉ ነገሮችን ተፈላሰፉ። በእውነት ወድጄዋለሁ በጣም። እናንተ ሞክሩት። እና እሁዴ እንደዚህ ነበር እንግዲህ ከሰዓት አካባቢ በጣም ስራ ውዬ ማለት ነው በላሁኝ። የሚገርም ጊዜ አሳለፍኩኝ። ከዛ ሻይ አፍልቼ ነበረ ምናምን። ያው እሁዴን ታውቃላችሁ በጣም ነው የምወደው። ራሴን በደንብ ለራሴ ምንድነው ለራስ የሚባለውን ነገር የማረግበት ነው እሁድ ማለት ነው። በጣም ነው የምወደው። በቃ እንጆይ ነው የማረገው ከሌላ ጊዜያቶች በተለየ ማለት ነው። ስለዚህ አይቀርም ምንም ቢዚ ብሆን ምንም ቢደክመኝ እሁድን እኔ እንጃ አይቀርም በቃ እንደዚህ አድርጌ ሳላሳልፍ ማለት ነው። ለማታ አይሆንም እና ደስ ቢል ጊዜ ነበረኝ። ከዛ በኋላ እግዚአብሔር የተመሰገነ ይሁን ቆንጆ ጊዜ አሳልፌያለሁ። ከራሴ ጋር አውርቻለሁ ቁጭ ብዬ ምናምን። ራሴን ከራሳችሁ ጋር አውሩ። አንዳንድ ጊዜ የሆነ ነገር ውስጣችሁ የሚረብሽ ነገር ምናምን ሲመጣ ከራሳችሁ ጋር ራሳችሁን አዳምጡ። ደህና ለመሆን ሞክሩ። በየትኛውም ሁኔታ ለራሳችሁ ጊዜ ስጡ። እንግዲህ ሰው ቤት ነኝ ብላችሁ እንዳታለቃቅሱ። ለራሳችሁ ስልካችሁ ላይ ቁጭ ብላችሁ ፊልማችሁን ወይ ሆነ ነገራችሁን ወይ ስክሮል ያደረጋችሁ ቪዲዮ አታሳልፉ። ለራሳችሁ ጊዜ ስጡ። ራሳችሁን ወደዱት፣ አክብሩት። ወዳችኋለሁ። ባይ